ሁላችንም ከተቀመጥንበት ተነስተን ለአዲሷ ጓደኛችን ሞቅ ያለ አቀባበል እናደርግላታለን። አዲስ ጓደኛ እንግዲህ ስንቀበል የምንጠቀማትን እንኳን ደህና መጣሽ፣ 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 እንኳን ደህና መጣሽ ከወቅት ጀምሮ ብዙ የጠበቅሽ እኛን ለመደገፍ ወጥተሽ የተነሳሽ ቡና ባናፈላ እንኳን ደህና መጣሽ፣ እንኳን ደህና መጣሽ፣ እንኳን ደህና መጣሽ፣ እንኳን ደህና መጣሽ። እሺ እንኳን ደህና ቆያችሁ። ላደረጋችሁልኝ ሞቅ ያለ አቀባበል ከልብ አመሰግናለሁ። እሺ እንግዲህ ትናንት በተነጋገርነው መሰረት የተወሰኑ ቶፒኮችን መርጠን ጥያቄዎችን እንሰራለን ማለት ነው። ከዛ ደግሞ ስለ ፊውቸራቸው ያልነገራችሁ ልጆች ትነግሩኛላችሁ። ያስማማናል? አዎ ሀኒዬ ያስማማናል። ያስማማኛል። የራስሽን ወክለሽ መቼም ውሳኔውን በድምጽ ብልጫ እናድርገው እንደማትል ተስፋ አደርጋለሁ። የወደፊት ሕግ አስከባሪ እሆናለሁ ከሚል ሰው የራስን ውሳኔ ሀሳብ ለሌሎች ለማጋራት መሞከር አግባብ ነው ብዬ አላስብም። ክቡራን አድማጮቻችን በያሬዶና እውነት ለመናገር ያሬድና ቤዛ ሀሳብ ላይ ያላችሁ ሙግት ሳላደንቅ ማለፍ አልፈልግም። ነገር ግን አሁን ጊዜያችንን እንጠቀምና ለሀሳብ ፍጭቱ በኋላ ራሱን የቻለ ፎርማት ብናዘጋጅለት አይሻል? ይሻላል። ሁላችንንም ባታጠቃልለን አይሻልም? እሺ ለማንኛውም እኛ አምና ከሰራናቸው የማት ጥያቄዎች ጥቂቶቹን እንስራ አይሻል? ቆፍጣናዋና ምን ማን ብለሽ ነው የጠራሽ? ቆፍጣናዋ ምን ነው ችግር አለው እንዴ? አይ ችግር የለውም ግን ገርሞኝ ነው። አይ በዘገባ እስራኤል የለመደብኝ አድናቆት ቃል ስለሆነ ነው። አንቺን ከደበረሽ ግን ይቀራል። እንደውም በጣም ደስ ብሎኛል። ግን ምን ልትነግሪኝ ነበር? ትናንትና እኮ ያልተዋወቅሻቸው የጀማ አባላት የሌለን የደበራቸው። ካጠናን በኋላ ትንሽ ደቂቃ